ዛሬ ወደ ኤሽያ አህጉር በተለይም ወደ ደቡብ ኤሽያ አቅንተን በዓለም ላይ ካሉ ትላልቅ ወታደራዊ አቅሞች መካከል ስለሚገኙት የሁለት ጎረቤትና በታሪክም ፉክክር ስላላቸው ስለ ህንድና ፓኪስታን ስላላቸው የጦር ኃይል ንጽጽር በጥልቀት እንመለከታለን። በቅርብ ጊዜ በተፈጠረ አሳዛኝ ክስተት ሳቢያ ውጥረት እጅግ የጨመረበት የሁለቱ ሀገራት ወታደራዊ አቅም፣ የሀገር ውስጥ ምርት ወይም ጂዲፒ፣ የሰው ኃይል፣ የጦር መሳሪያ ብዛት፣ ጥራት እንዲሁም የኒውክሌር አቅማቸውን በቁጥራቸው በመነጻጸር የበለጠ ጠንካራ የጦር ኃይል አለው የሚለውን ጥያቄ ለመመለስ እንሞክራለን። ይህ እጅግ ሳቢና ወቅታዊ ትንተና እንዳያመልጦ። የህንድና ፓኪስታን ግንኙነት ለረጅም ጊዜ በውጥረት የተሞላ ነው። በተለይም በካሽሚር ግዛት ላይ ያለመግባባት ለሁለቱ ሀገራት ግጭት መንስኤ ሆነው ቆይተዋል። በቅርብ ጊዜ በካሽሚር ውስጥ በተከሰተ አንድ አሳዛኝ የሽብር ጥቃት 26 ሰዎች ህይወታቸውን አጥተዋል። ህንድ ይህንን ጥቃት ያደረሱት አሸባሪዎች የፓኪስታን ድጋፍ እንዳላቸው ስትገልጽ፣ ፓኪስታን በበኩሏ ክሱን ታስተባብላለች። ይህ ክስተት በሁለቱ ሀገራት መካከል ያለውን ውጥረት እጅግ የጨመረ የጦርነት ስጋት እስከ መፍጠር ደርሷል። በዚህ ወቅት ነው የሁለቱ ሀገራት ያለውን የጦር ኃይል ማነጻጸር አስገዳጅ የሚሆነው። የአንድ ሀገር የጦር ኃይል የሚመሰረተው በኢኮኖሚዋ ጥንካሬ ላይ ነው። ህንድ በኢኮኖሚ ከፓኪስታን በእጅጉ ትበልጣለች። የህንድ ኢኮኖሚ የህዝባዊ መግዛት አቅም ከፓኪስታን በእጅጉ የላቀ ነው። ለወታደራዊ ኃይል የሚመደበው የህንድ በጀት ከፓኪስታን በ9 እጥፍ ይበልጣል። ይህም ህንድ ለሰራዊቷ ዘመናዊ የጦር መሳሪያዎችን ለመግዛት፣ ወታደሮቿን በዘመናዊ ስልጠና ለማብቃትና ለወታደራዊ ምርመራ ልማት ከፍተኛ ገንዘብ እንድታወጣ ያስችላታል። የኢኮኖሚ ጥንካሬ ለወታደራዊ የበላይነት መሰረት ነው። የሰራዊት ብዛት የጦር ኃይል መከላከያ ከሆኑት አንዱ ነው። ህንድ በንቃት የሚያገለግሉ 1.4 ሚሊዮን የሚገመቱ ወታደራዊ አባላት አሏት። ፓኪስታን በበኩሏ 654,000 የሚገመቱ አባላት አሏት። ይህም ህንድ ከፓኪስታን ከሁለት እጥፍ በላይ የሰራዊት ብዛት እንዳላት ያሳያል። በዝርዝር ስንመለከት የመሬት ሰራዊት። የህንድ የመሬት ሰራዊት በብዛት በዘመናዊ መሳሪያ ከፓኪስታን ይበልጣል። ህንድ 4201 ገደማ ታንኮች ያላት ሲሆን ፓኪስታን ደግሞ 5627 ገደማ አላት። በታንኮች ብዛት ህንድ ትበልጣለች ማለት ነው። በመድፍ ስርዓቶች በኩል ህንድ 3975 የሚገተቱ መድፎች ስታሰልፍ ፓኪስታን 2629 አላት። ራሳቸውን ችለው የሚንቀሳቀሱ መድፎች ፓኪስታን 662 ሲኖራት ህንድ 100 ገደማ ብቻ ነው ያላት። በታጠቁ ተሽከርካሪዎች ረገድ ህንድ በእጅጉ ትበልጣለች። 148594 ያላት ሲሆን ፓኪስታን 17516 ገደማ አላት። ይህም ህንድ በመሬት ላይ በሚደረግ ውጊያ ትልቅ አቅም እንዳላት ያሳያል። የባህር ኃይል በጠቅላላው የጦር መርከቦች ብዛት ህንድ 293 ሲኖራት ፓኪስታን ደግሞ 121 አላት። ህንድ 2 አውሮፕላን ተሸካሚ መርከቦች ያላት ሲሆን ፓኪስታን በበኩሏ ምንም የላትም። የባህር ውስጥ መርከቦች በተመለከተ ህንድ 18 ስታሰልፍ ፓኪስታን 8 አላት። አጥፊ መርከቦች ወይንም ዲስትሮየርስ ህንድ 13 ሲኖራት ፓኪስታን ምንም የላትም። ፍሪጌቶች ደግሞ 14 ሲኖራት ፓኪስታን 9 አላት። ኮልዌቶችን ስንመለከት ህንድ 18 ሲኖራት ፓኪስታን 9 አላት። በባህር ላይ የሚቆጣጠሩ መርከቦች ህንድ 135 ሲኖራት ፓኪስታን ደግሞ 69 አላት። ፈንጂዎች የማስወገድ አቅም ያላቸው መርከቦች በኩል ፓኪስታን 3 ስታሰልፍ ህንድ ምንም የላትም። ይህ ሁሉ ቁጥር ህንድ በባህር ላይ በሚደረግ ውጊያ ጠንካራ አቅም እንዳላት ያመለክታል። የአየር ኃይል የህንድ የአየር ኃይል ከፓኪስታን የበለጠ የማጥቃት አቅም አለው። በጠቅላላው የአውሮፕላን ብዛት ህንድ 2229 ሲኖራት ፓኪስታን በበኩሏ 1399 አላት። በተዋጊ ጀቶች ረገድ ህንድ 513 ስታሰልፍ ፓኪስታን 328 አላት። ይህም ህንድ በአየር ላይ የበላይነት እንዳላት ያመለክታል። ጥቃት ሰንዛሪ ሄሊኮፕተሮች ደግሞ ህንድ 80 ያላት ሲሆን ፓኪስታን 57 አላት። ለሰራዊት አስፈላጊ የሎጂስቲክ ድጋፍ ለመስጠትም ቢሆን ህንድ የተሻለ አቅም አላት። እስካሁን ያየናቸው ንጽጽሮች አሁን ከምንመለከተው የኒውክሌር አቅማቸው ጋር ሲወዳደሩ ምንም አልነበሩም ማለት እንችላለን። ምክንያቱም እጅግ አጥፊ የሆነው የኒውክሌር ኃይል ከምንም የጦር መሳሪያ ከየትኛውም የሰራዊት ብዛት ጋር ልናጻጽረው አንችልም። በዓለም ላይ ጥቂት ሀገራት ብቻ ያላቸው የኒውክሌር አቅም የህንድ የፓኪስታን ንጽጽር ውስጥ ወሳኝ ቦታ ይዟል። ለ20 ዓመታት ያህል ፓኪስታን ከህንድ የበለጠ የኒውክሌር የጦር ራሶች አሏት ተብሎ ሲገመት ቆይተዋል። ነገር ግን በቅርብ ጊዜ በተደረገ ግምገማ ህንድ ፓኪስታንን ትበልጣለች። ህንድ ከ172 እስከ 180 የሚገመቱ የኒውክሌር የጦር ራሶች ያሏት ሲሆን ፓኪስታን በበኩሏ 170 ገደማ አላት። ይህ ማለት ሁለቱ ሀገራት እርስ በርስ ከፍተኛ ጥፋት የማድረስ አቅም አላቸው ማለት ነው። ይህ ደግሞ በሁለቱ ሀገራት መካከል ያለው ግጭት ምን ያህል አደገኛ እንደሆነ ያሳያል። የኒውክሌር ጦርነት መከሰት ለአካባቢ ብቻ ሳይሆን ለመላው ዓለም አስከፊ መዘዝ ያስከትላል። የሁለቱ ሀገራት ወታደራዊ አቅም የሚለካው በብዛት ቁጥር ብቻ ሳይሆን ባላቸው ዘመናዊ ልዩ የጦር መሳሪያዎችም ጭምር ነው። ሁለቱም ሀገራት በራሳቸው የፈጠሯቸውን ከውጭ ያስገባቸው ዘመናዊ የጦር መሳሪያዎች አሏቸው። ህንድ እንደ ረጅም ርቀት ባላስቲክ ሚሳኤሎች እጅግ ፈጣንና
ትክክለኛ ክሩዝ ሚሳይሎች፣ የኒውክሌር ኃይል ማመንጫ ያላቸው የባህር ውስጥ መርከቦች፣ ዘመናዊ ጀቶች፣ የአየር ላይ ጥቃቶችን ለመከላከል የሚያስችሉ ስርዓቶች ያላት ሲሆን ፓኪስታን እንደ ረጅም ርቀት ባላስቲክ ሚሳይሎች፣ ክሩዝ ሚሳይሎች፣ እውቅ ተዋጊ ጄቶችን፣ ዘመናዊ ታንኮች ያሉ መሳሪያዎች አሏት። በህንድ ፓኪስታን መካከል ያለው ውጥረት በዓለም ዙሪያ ስጋትን ፈጥሯል። የዓለም መሪዎች በተለይም ከአሜሪካና ከሩሲያ ሁኔታውን እንዳይባባስ ጥሪ አቅርበዋል። አንዳንድ ሀገራት ደግሞ በዚሁ ግጭት ውስጥ ወገንተኝነት እያሳዩ ነው። ቻይናና ቱርክ ለፓኪስታን ሲያደሉ፣ እስራኤል ደግሞ ለህንድ ድጋፍ እያሳየች ነው። ይህ የሚያሳየው በሁለቱ ሀገራት ግጭት የአካባቢ ጉዳይ ብቻ ሳይሆን ሰፊ ያለ የዓለም አቀፍ እንድምታ እንዳለው ነው። ህንድ በካሽሚር በተፈጸመው የሽብር ጥቃት ምላሽ ለመስጠት እየተዘጋጀች እንደሆነ አስታውቃለች። ይህ ተከትሎ ነው የ36 ፓኪስታናዊዎችና የ10 ህንዳውያን ህይወት ያለፈው። በህንድ ፓኪስታን መካከል ለቀናት የዘለቀው ዛቻ ወደ ሙሉ ጦርነት ማምራቱ ተገልጿል። ህንድ የአሸባሪዎች ካምፕ ነው ባለቻቸው 9 የጦር ሰፈሮች ላይ ጥቃት ማድረሷን አስታውቃለች። በተመሳሳይ መልኩ ፓኪስታን 5 የህንድ የጦር ጀቶችን መትቼ ጥያለሁ ብላለች። ጠቅላይ ሚኒስትሯ የህንድ ትዕግስት የድክመት ምልክት ተደርጎ መውሰድ የለበትም የሚል ጠንካራ መልእክትን አስተላልፈዋል። ይህም ህንድ በደረሰበት ጥቃት ምላሽ ለመስጠት እንደምትችል፣ አስፈላጊ የሆነ ወታደራዊ እርምጃ ከመውሰድ እንደማትቆም የሚያሳይ ነው። በመጨረሻም የህንድና የፓኪስታን የጦር ኃይል ስናነጻጽር ህንድ በኢኮኖሚ፣ በጠቅላላ የሰራዊት ብዛት፣ በመሬት ሰራዊት፣ በባህር ኃይልና በአየር ኃይል ከፓኪስታን ትበልጣለች። በኒኩሌር አቅም ደግሞ አሁን በጥቂቱ የጦር ኃይል ብልጫ አላት። ሁለቱም ሀገራት የዘመናዊ ጦር መሳሪያዎች ያሏት ሲሆን የየራሳቸው ጥንካሬ ድክመትም አላቸው። ነገር ግን የጦርነት ሁኔታ የሚወሰነው በብዛትና በጥራት ብቻ አይደለም። የሰራዊቱ ሞራል፣ የአመራር ብቃት፣ የመረጃ ስነስርዓት፣ የዓለም አቀፍ ድጋፍ ወሳኝ ሚና ይጫወታል። አሁን ባለው ሁኔታ ህንድ በጠቅላላው የጦር ኃይል ከፓኪስታን የበለጠ ጠንካራ ትመስላለች። ሆኖም ፓኪስታን በቀላሉ የምትገመት አይደለችም። በሁለት የኒውክሌር አቅም ባላቸው ሀገራት መካከል የሚደረገው ማንኛውም ግጭት እጅግ አደገኛ ነው። የዓለም ሰላም የሚናወጠው በዚያው አካባቢ ሊሆን ይችላል። ሁለቱ ሀገራት በውይይትና በሰላማዊ መንገድ ችግሮቻቸውን እንዲፈቱ የዓለም ማህበረሰብ ይመኛል። ይህ ቪዲዮ የህንድና የፓኪስታን የጦር ኃይል በተመለከተ ሰፊ ያለ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ትንተናውን ስናዘጋጅ indianphosphorus.comን እንደ ዋቢነት ተጠቅመናል። እናንተም ይህ ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች ደግሞ በማጋራት አስተያየታችንን ከስር በመጻፍ ቤተሰባችንን ይቀላቀሉ። ለተጨማሪ አስደሳችና ወቅታዊ ቪዲዮዎች ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለተከታተላችሁን ከልብ እናመሰግናለን።